ለምንድን ነው የሚቆጣኝ እንዴ? ውጡ! እግዚአብሔር ውጡ! ማርያም ውጡ! ውጡ! ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ጠፍተናል እና ግን አሁን በጣም በቆንጆ ቪዲዮዎች ተመልሰናል። ስንመለስ ግን እኔ በጣም ተንኮል አስቤ ነው የመጣሁት። ጠዋት ነው ከእንቅልፋችን የተነሳ ነው። አሁን ነው አብርሃም ተኝቷል እና ፕራንክ እናደርገዋለን። ከእንቅልፉ መነሳት አይወድም በጠዋት። እኔ ደግሞ ፕራንክ ላደርገው ነው። ውሃ ረጫዋለሁ። እዚህ ጋር ውሃ አዘጋጅቻለሁ። እዝራ ተኝቷል። እዝራን እንቀሰቅሰውና እንዲያግዘን እናደርጋለን መጀመሪያ። ስለዛ እንሂድና የሚለኝ አብረን እናያለን። እዝራ ተነስ። ተኛ ቤቲ በእናትሽ ተነስ። ኧረ ቤቲ በእናትሽ ቪዲዮ ልንሰራ ነው። ተነስ። ምንድን ነው የምትይኝ? በእናትሽ ተነስ ልንገርህ። ተነስ ልንገርህ። ቤቲ በእናትሽ አሁን የተኛሁት በገብርኤል እኮ ትተኛለህ። እንስራ ትተኛለህ። ተነስ። በጠዋት ምን አይነት ቪዲዮ ነው የምንሰራው? ቤቲ ፕራንክ ልናደርገው ነው። አብርሃም ማለት አብሽን ፕራንክ ልናደርገው ነው። ተኝቷል። እዚህ ጋር ያለው ወደዛ ተኝ በእናትሽ። ኧረ በማርያም ተነስ። ተነስ ፕራንክ ምናምን እና ተነሳ እንዴ! ብቻ በማርያም ተነስ። ይሄው እዚህ ጋር ውሃ አለ። ይሄን ውሃ እንደፋበታለን። ይሄን ውሃ እኔ ነኝ እለዋለሁ። እሺ እኔ ነኝ እለዋለሁ። በእናትህ እኔ ነኝ እለዋለሁ። ምን ችግር አለው? እሺ አሁን አትጨቅ። ከዛስ በእናትሽ እንዳይሰማ በቃ ይሄን ነኝ እለዋለሁ። አግዘኝ ብዬ ነው። እኔ እንደዚህ ቪዲዮ ውስጥ መግባት አልፈልግም። ችግር የለውም። ምንም አይልህም። ታስ ወይኔ ጉዴ። ከዛስ? እሺ ደፋንበት። ከዛስ? በቃ ከዛ የሚለውን እናያለን። እሱ በጠዋት መቀስቀስ ምናምን አይወድም እኮ። አዎ ችግር የለውም። ጭራሽ ደግሞ ውሃ ደፍተሽበት። ችግር የለውም። ተነሳ። ያያችሁ መስራት አልፈልግም። እግዚአብሔር ምን ላድርግ? ለእሷ ስል ምን አድርጎሽ ነው ግን? እሺ በቃ እንጨምርበት። እንጨምርበታለሁ። አይ ማልችለውም ለማንሳት አንተ ተደፋልኛለህ። አግዝሻለሁ። ማን ሸክማለኝ? ለዚህ አቅምሽ ታዲያ ሻምጪ ይሄን ይዘሻል። ልትፎት ትለኛለች አንተ። እኔ ልጣ በስመ አብ ወልድ በል በስመ አብ በወልድ በመንፈስ ቅዱስ።
ቤቲ ማን ቤቲ እግዚአብሔርን እንዴ አውቀሽ ነው እንዴ? የማን ሀሳብ? እግዚአብሔርን አንቺ ራት ወይ እሱን ከእሷ ጋር ታወራለህ። የእኔ አባት አግዘኝ አለችኝ። በቃ እኔ ምንድን ነው እንትን መሳቅ ብቻ ኧረ ብራዘር አልገውን አንቺ ምን እሺ ምንድን ነው የሚፈጠረው? እግዚአብሔር የቀረበት ነው። እሺ ማርያምን ያው እንግዲህ የሰሰብ ነው። እግዚአብሔር አንቺ ለምንድን ነው እንደዚህ የምትይው እንዴ? እግዚአብሔር ነው ያገባኝ። ያንቺ አይደል? ለምንድን ነው እንደዚህ የምትይው? እግዚአብሔር ነው አይደለም እንዴ? እግዚአብሔር እኔ አይወድም። ታይ እሺ እግዚአብሔር እንደዚህ እሺ ቤት ማርያምን እግዚአብሔር እናያለን። እመቤቴን ልክት ከተያዘ እናቴ አንቺ አውቀሽ ነው እንዴ እሷ ሳይንታለሽ? ለምንድን ነው የሚቆጣኝ እንዴ? እኔ ሁሌ መተኛት ደግሞ ጥሩ አይደለም። አንዴ በጧት መነሳት እናያለን። ማርያምን ተኛችኋት። ይኸው እግዚአብሔርን ማርያምን ተኛችኋት። እኔ ልተኛበት ብራዘር። ማርያም አንተ ማርጋል አያገባኝም። እግዚአብሔርን አያገባኝም። ማርያምን ምንም የማይወቅል እግዚአብሔርን የማይወቅል ይኸውልህ አብርሽ እኔ አይደለሁም ማሰብ አያገባኝም። አውጥተልኝ ማርያምን አያገባኝም። እኔ ሰን ይቀልድ አልወድም። ታውቂያለሽ አልወድም አይደል? ምን ይቀልድ ነው እንደዚህ የሚቀልጂው? ምንም ችግር አለው አይደለም። አያገባኝም። ወጣት መነሳት አሁን በሻወር ስድ አሁን እንዴት ነው የሚደርቀው? እግዚአብሔር ማታ ምን ለብሽልኝ ነው? እግዚአብሔር ይደርቃል። ሳይወጣ ነው አንቺ ወደዛ በእናትሽ ይደርቃል። ኪት የመጣችሁ በማለት አንተ በእናትሽ አሁን እንዴት ነው የሚደርቀው? እግዚአብሔርን ይወስድ። አሁን እንዴት ነው የሚደርቀው? ይደርቃል። ፀሐይ ላይ ነው። ምን ነው የሚደርቀው? እዝራም ነው ምንም ቀልደው እግዚአብሔር በጣም የሚያስጠላው ማርያምን ይሄን ሂጂን አስጨምጣስጨብጥ እግዚአብሔርን አስጨው ሂጂ አናስታው ራስ እንደጀመረ እግዚአብሔርን ሂጂና አስጨምጥ እግዚአብሔርን ይደብራል። ማርያም ይሄን ይወስኪ ምን ነው ቀልድ ነው ሻምጣት የምትቀልዱት? ማርያም ምን መስታስተታል ነው እንደዚህ ያልኩሽ? በቃ እሷን ተቆጣት። እኔም ዘይት አሳ ምን ብዬሽ ነው? አንተ ደፍተብኛል። እኔ አልደፉም። እሷን ያዘችው ለምንድን ነው እንደዚህ የምትለው? እኔን እንዴ እሷን ተቆጣ። እናቴ ትሙት እንደዚህ ከጀመራችሁ ደግሞ እንተያያለን። ማርያምን እንተያያለን። እሺ ያው ባንቺ ምክንያት እኔም ዘይት ማግባት አልፈልግም። ይሄ ራሱ ለጥዋልኩ ነው። እግዚአብሔርን ይዩ አነሳታችን ስታይል መቀየር አለ። ታስጠላል። ማርያም በቃ ማርያም ሙቱ በቃ ሙቱ በቃ ሙቱ እግዚአብሔር ሙቱ ማርያም ሙቱ እግዚአብሔር ይይዛል። ጋይስ አታክቷል። ሀሳቡ ሰው ቢሆንም እኔ ግን ተመችቶኛል። ማለት ያስቃል እኮ ማለት ግን ሀሳብ ውስጥ መግባት አልፈልግም። ተመችቷል፣ ወድዋል፣ ሰቂ ያለው ተዝናንቻለሁ። ግን እኔ ሀሳብ ውስጥ መግባት አልፈልግም። በቃ ሳቃችን መጫወታችን ከዛስ ምንድን ነው ያልሽው? መቀየር ነው የጧት ምንድን ነው ያልሽው አንቺ? ለጨዋታ ነው አንተ ደግሞ ለጨዋታ እኔ ከሱ ጋር እንዲ ያገናኝ ለጨዋታ
እሺ አሁን እንግባና ነው በእናትሽ እንደ ይሄኔ አውጥቶ እኮ በጥፊ ይቀርልሻል። መግባት ይቻላል። አይ በቃ እንካስህ። በምን እንካስህ? በማረም ምን ነው አሽማቀቱ በማረም በቃ ሰው ክፉ ነገር እንዲናገር ለምን በቃ ሶሪ የሆነት እንዲሆን ነገር እናድርግልኝ። እናስጣልህ አይውልህ ተዘራ በማረም በቃ እኔ የሆነ ነገር እናገር በማረም አንቺ ነሽ ካልተኛችሁ ከመውጣት አይደል? ወጣችሁ ወይ ቡና ጠጣችሁ ወይ ምግብ በልታችሁ ኪችና እንዴ አሁን አሁንም ታውቂያለሽ፣ ቀኑን ሙሉ ታውቂያለሽ እኔ የለሁበትም ብዬሻለሁ። ሰው እኔን ከዚህ ነገር አስወጪኝና ሂጂና እንደጀመርሽው እራስሽ አውሪው። አንተ ባታግዘኝ እንደዚህ አላደርግም ነበር እንዴ። እሱ ባግዘኝ ነው ያደርጋለሁ ብቻ። ቤቲ አሁን ሂጂና እንደምንም ብለሽ አሳመነሽኝ ነው የለም ተሰጫውስ ጂኒሽ አስቱኒት ነበር ብዙ አንተ ምን ጀል አንተ ምን አንተ ምረጥ ባላ ብረጥ አይሙቅ ይዘው ሄድና ና ወይ ፀሐይ ሙቀን ነው አብረሽ ናኒ ፍራሹንም አንተንም ይዘን እኔ እሱ ጋር ልተኛ ነው። አያገባም። ማርያምን እተኛለሁ እሱ ጋር። እናንተ ዋረጫችሁኛ ኔክስት ከተያላችሁ ሁለታችሁ ኧረ የለሁበትም። ተው በእናትህ ማርያምን አልፈታም። እኔ ሰይጣን አታስቶኝ ነው ዛሬ። ሰይጣን ነው ሰይጣን አንተ ነህ ልትይ ነው? ኧረ በእናትሽ አንቺ ነሽ ሰይጣኗ። እግዚአብሔር እመቤቴ ኖርማል ነው፣ ችግር የለውም። ምስኪን ነኝ እኔ እሱ ጋር ልተኛ ጭራሽ ተኛ ነው እንዴ? አልገው እኮ ማርያም አሁን እግዚአብሔርን እያያችሁ ኔክስት ቪዲዮ ግን ታያላችሁ ሁለታችሁ። ማርያምን እንደዚህ ተጣጣችሁብኝ ማለት ነው። እኔ ከዚህ ነገር አልሰማም። ምን አገባኝ እኔ ምናምን ይባል ነገር አብረን ነበርክ እስከነበርክ ድረስ ደግሞ የለውም። በግድ ነው በቃ ራሳችን አያገባኝም። እግዚአብሔር ነው ሶፎ በሰበሰ በኋላ ይመስላችኋል። ታነስ ሶፎ ይኸው ወጣችሁ ይመስላል። አዎ ልብስን ቀይረው ተኛ። ሶፎ መበስበስ የለበትም። ምን አገባሽ? ሶፎ በሰበሰ እባክህ ለዛ ምን ቀልድ እኮ አይደለም። ጀስታንተን ለመቀስቀስ ነው። አዎ በቃ ፈኒ ለመሆን ነው እኮ የሞከርነው። ፈኒ ሆነ እኮ ትንሽ ውሃ ባንድ ጆክ አድርጊና አስቀሽው ልጨምርበት ብሎ ጨመረበት። ይሄው አልበዛም ስለው ጨመረበት። እንደውም ጀመር ብዙ ጊዜ ተቆጥሻላ ማለት እሱ እናንተ ጠዋት ላከሰክሽ እየመጣሽ ምናምን ብሎ እናንተ ግድ ነው። አይ በማርያም እኔ አሁን ችግር የለውም። እኔ ምንም አልዛፈኝም። አዘንክ ጠዋትም ስለሆነ ችግር የለውም። አረረጠበ እንዴ ያረብባ ብቻውን ተመልከቱት። ሻይ ይፈላ እግዚአብሔር ለብርዱ ተመልከቱት። ችግር የለውም። ሻይ ይፈላ ተነስቶ ያፍላ ይሞቀዋል። ወደዚህ ወደዛ ሲ ምን አይነት ስራ እንደምሰራባችሁ ግን ማለት ነው። ማርያም እየተመለከታችሁ አንዴ ነው
አሁን እኔ ቁጭ እንዳለ አሳያቸው። ስሚኝ ቤት አሁን እሺ፣ እኔም በሰላም ልተኛ አልተኛውም ሌሊቱን ሙሉ። ሰው ሂጂና የምታወሩን አውሩ፣ ተስማሙ። አያገባኝም። ኧረ እኔ ምንም አላወራም። እዚህ ተኛለሁ፣ እኔ እዚህ ተኛለሁ ለጊዜው። እዚህ እንተኛለን። ሂጂና አውሪ። እኔ ምንም እንዴ ምንም አይደለም። እኔ ምንም አይደለም። እንዴት ነው? በቃ አሁን ስልክ እያወራ ነው እና እኔ ተመችቶኛል፣ ወድጄዋለሁ። ኔክስት ቪዲዮ እንገናኛለን። በቃ እንግዲህ ምንም ማድረግ አንችልም። ተቆጥቷል፣ አኩርፏል። ጥሩ ነበር፣ ተመችቶኛል። ስለዚህ ቻው፣ ሰላም እንገናኝ።